በጣም ክፉ ሴት ናት። ከናንተ አልፎ እኔም ስታሰቃየኝ ነው የቆየችው። ምን አድርጋሽ? ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ ከግርማዬ ክፍል ተደብቃ ስትገባ ይቻት ነበር። ምን? ታዲያ እንዴት አልነገርሽኝም? እሷ ግን ለማንም እንዳትናገሪ ብላ አስፈራራችኝ። እና ታዲያ ብታስፈራራሽስ? እትዬ ባለፈው ያስታውሱ እንደሆነ እጄን አሞኝ ነበር አይደል? አዎ። እና እሷ ነበረች ባልወለደ አንጀት እጄን በቢላ የቆረጠችው። እንደውም የምትናገሪ ከሆነ አንገትሽን ሁሉ እቆርጥሻለሁ ብላኝ ነበር። እውነትሽን ነው ድንብለ? ሁሉም ነገር ሲሰለችኝ አንድ ቀን እናንተ በሌላችሁበት ብን ብዬ ልጠፋ ስል ድንገት ከፊት ለፊት የመጣችና እኔ ሳልፈቅድልሽ ከዛ ቤት መውጣት አትችይም ብላ መለሰችኝ ወደዚህ ቤት። ወይኔ ሚላት፣ ጭራሽ አንቺ ጋርም ደርሳለች። ምን ይሄ ብቻ! እንደውም እርግብ ቀድማት ነው እንጂ እማማን ራሱ መግደል ትፈልግ ነበር። እንዴት? ይኸውልዎት እትዬ፣ ያኔ ለማማ መርዝ የሰጠቻቸው እርግብ ነበረች። እንደውም እማማ ባዩሽ የዛን ጊዜ ወይኔ ቀደመችኝ እያለች ስትናደድ ነበረ። ቆይ የማየ ጉዳይ ላይ የባዩሽ እጅ የለበትም ማለት ነው? እንደሚመስለኝ ከሆነ የለችበትም። ይህንን ነገር ያደረገችው እርግብ ናት። ያኔ ማማን እናንተ ወደ ሆስፒታል ይዛችሁ ስትሄዱ እዚህ ቤት ውስጥ የሆነ ነገር ስትፈልግ ነበር። በኋላ የመርዙን መድኃኒት ትርንጎዬ ስታገኘው ደነገጠች። ድንብላል፣ እኔ እኮ ይህን ሁሉ ነገር አላውቅም ነበር። እንደምታው